What up እንዴት ናችሁ? It's your boy MK. Yeah baby እንዴት ናችሁልኝ? ዛሬ እንግዲህ ወጣ ፈታ ባለ ቪዲዮ መጥተናል ማለት ነው። ባለፈው ሾርት አፕሎድ አድርጌ ነበርና በጣም ነበር ደስ ያለኝ። 1.1 ቪው ምናምን ነበር። አበረታታኝ የበር በጣም ነው ያበረታታኝና 11 ላይክ ነበረው። እስኪ ላስራናችሁ ወደፊት ደግሞ አብረን እንቀጥላለን ብዬ አስባለሁ። ብቻ ቤተሰቡን ላይክ አድርጉት። ቪዲዮ ፑሽ ያደርግልኛል በደንብ ሰው ጋር እንዲደርስና አላቆያችሁ ወደ ቪዲዮ ባብ መጀመሪያ ፍቅር ሲሰኝ እየነቃቃሽ ሰውሰኝ ይገባል ሩህ ሀያልነቱ ልትሆነበር ከመሰረቱ What's up for DJ Luna? Come on. I got my ladies in the house, right? Come on. በሰርጉ ዕለት ከጎኑ ቁጭ ብላ ባማችሁ ግለሰብ ምክንያት ሁሉንም ታዳሚዎቹን አባሯል። ምግብ የማይበሉም አበሻ ድሮም በልቶ ማማት ነው ሲል ሁሉንም ታዳሚዎቹን ወደ የቤታቸው መልሰዋል። አት ይመቸው እናቴ ትሙት ይመቸው። እኔ አይ ዶንት ኖ ግን ልክ ነው። እሺ ልክ ነው ናችሁም ታስቡ ኮሜንት ላይ አስቀምጡ። Hey y'all come look at this. ከድንግል ወንድና ድንግል ካልሆነ ወንድ የትኛው ትመርጫለሽ? ለምን? እነዚህ በቃ ድራማ በቃ በስማ ድንግል ነው የምትፈልጊው ወንድ ወይስ ድንግል ያልሆነ? የትኛው ትመርጫለሽ? ለምን? ያልሆነ What did he say? ያልሆነ ሚሞሪሽ ወይኖር በቃ ያልሆነ ለምን? ፈጣሪም ብለምን እኔ እኮ ከገብርኤልና ከሚካኤል ጎን ነበር። ምክንያት እንጃ ኤክስፒሪየንስ ያደረገ ሰው መብቷ ነው። ኤክስፒሪየንስ ቢኖር አሪፍ ነው። መግማት ይመቻት። ሰው እንደተመቸው ነው። ምርጡ ገበታ ግባለት። አንዳንድ ሬሲፒዎች ታውቃለህ በአጋጣሚ ነው የሚፈጠሩት። እኔ እንትን ነው ይሄ ሁሌ ነው እንደዚህ አረር እያደረክ ነው የምትሰራው። አይ ለውዝ በአጋጣሚ ሳገኝ ለውዝ አረር አድርጌ ነው የምሰራው። ፊትን ሳይሆን ግን የጣፈጠ ነው። ኦኬ እስኪ እንደው ትንሽ የለም እንደው ትንሽ አጨምርበትም። እኔ በጣም ያዝናናኝ ደግሞ አንተ ነህ ዛሬ። እንዴት ጥሩ ነው። ረጅም ሰዓት ነው ዝኩኒ ስትቆላ ነበርና ዝኩኒ ይቆላል እንዴ ብዬ ሁላ ወይኔ ቆላል እንዴ ዝኩኒ። እኔ ካንተ የወሰድኩት ነገር ምግብ እንደዚህ ሊበላሽ እንደሚችል አላውቅም ነበር። አትዴቴ ቢተርቧቸው አንድ ሰው እስቲ ዛሬ ምግብ የሚሰራ ሰው ግብአት ተሰጥቶት ምግብ ይስራ ቢባል እንዲህ ስራል ቢል አልጠረጥርም ነበርና እኔ ቤተሰቦቼ ደፋር ነህ ይሉኝ ነበረ፣ አላምናቸውም ነበረ። ዛሬ ግን ደፋር እንደሆንኩኝ አወቅኩ። ለምን እንደሆነ ታውቃለህ? ቀመስኩት ያንተን ነገር። ዛቤር ገደሏቸው ነገር ምን አለኔ እኔ ሱናሚ ልውጠኝ የጃፓ መሪበት ተተበላኝ ምርጡ ገበታ ከሚል ምርጡ ሮስት ይሻላል። ልክ ነው ልጁ በጣም ልክ ነው። ምርጡ ሮስት በቃ እናቴ ትሞት እንደዛ ነው ማለት ነበር። ልካችን ለካ አንዳንድ ጊዜ ፊራችን ኦቨርካም ስናደርገው አዲስ ነገር ዲስካቨር እናደርጋለን። ጣፍጦኛል አይገርምም? ምንም ማለት እናቴ ትሞት ምንም ማለት ልጁ ልክ ነው በቃ ይሻላል። ይሄ ምርጡ ሮስት ነበር መባል የነበረበት። በስማ አንተ ገድሏችሁ እግዚአብሔርን ገድሏችሁ። ሰው ያባላ ያካዳ ነው። ስለዚህ ባልታችሁ ልትከዱ ስለምትችሉ በኋላ ሶሻል ሚዲያ ላይ ማስቀምጠው ማመሳከረው ቪዲዮ ስለማስፈልጋል ሪኮርድ አደርጋለሁ። ስትበሉ ሪኮርድ ታደርጋለች።
ልክ ነው በቃ ሰው በልቶ ይክዳል። እንግዲህ ጊዜው ነው ምን ይደረግ። እናንተም በቤታችሁ ሪከርዳችሁ አድርጋችሁ አስቀምጡ። ግትር ያለ ጣርቻ አልሰማሁሽም። ማን ክርር ያለ እንዲህ ቫይብሬት የሚያደርግሽ ወይኔ You get it? ቲና ወይኔ አሳፈረቻት እኮ አቺ የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ በሚቀጥለው እንገናኛለን ብዬ ተስፋ አደርጋለሁ። ይሄ ቪዲዮ ደግሞ ሌላ ሰው ድረስ ላይክ ማድረግ እንዳትረሱ። ሌላው ነገር ደግሞ ሰብስክራይብ አድርጉ። ሰዎች እንግዲህ የእናንተው ኤምኬ ነኝ። ኤምኬ አው